የሰው ልጅ የቴክኖሎጂና የሳይንስ እድገት ሁልጊዜም በታቀደ መስመር በቢሊዮኖች በሚቆጠሩ በጀትና ለዓመታት በሚደረጉ ጥንቁቅ የላብራቶሪ ምርምሮች የተመራ ይመስለናል። ነገር ግን የታሪክ ማህደርን ገልጠን ስንመረምር እውነታው ፈጽሞ የተለየ ሆኖ እናገኘዋለን። የዓለማችንን መልክ የለወጡ ሚሊዮኖችን ከሞት የታደጉና የዕለት ተዕለት ህይወታችንን ያቀለሉ አያሌ ታላላቅ ግኝቶች የተገኙት በጥንቃቄ በተዘጋጀ እቅድ አልነበረም። ይልቁንም በሳይንቲስቶች መርሳት፣ በላብራቶሪ ቸልተኝነት ወይም ደግሞ ባልታሰቡ የዕለት ተዕለት አጋጣሚዎች ነበር። እነዚህ ድንገተኛ አጋጣሚዎች ባይከሰቱ ኖሮ ዛሬ የህክምናው ዓለም የት ይደርስ ነበር? የዕለት ተዕለት ህይወታችንስ ምን ይመስል ነበር? ዛሬ በቪዲዮአችን በአጋጣሚ ተከስተው ነገር ግን የሰውን ልጅ ታሪክ ለዘላለም የለወጡ 3 አስደናቂ የሳይንስ ታሪኮችን እንቃኛለን። እንኳን ወደ ዓለም ታሪክ ማህደር በሰላም መጣችሁ። በዚህ ቻናል የዓለማችንን የወደፊት ዕጣ ፈንታ የለወጡ ታላላቅ ክስተቶችን፣ የመንግስታትን መነሳትና መውደቅ እንዲሁም በታሪክ ገጽ ላይ አሻራቸውን ጥለው ያለፉ ሰዎችን ታሪክ እንቃኛለን። በየሳምንቱ ማክሰኞና ሐሙስ አዳዲስ ቪዲዮዎችን ይዤላችሁ የምቀርብ ይሆናል። እነዚህ ቪዲዮዎች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቪዲዮንም ከወደዳችሁት ላይክ ያድርጉ። አሁን ወደ መጀመሪያው ድንቅ ታሪካችን እንለፍ። ወደ 20ኛው ክፍለ ዘመን መባቻ እንመለስ። በዚያ ዘመን እንደ ሳምባ ምች፣ ኒሞኒያ፣ የደም መመረዝና ተራ የሚባሉ የቁስል ኢንፌክሽኖች የሺዎችን ህይወት በቀላሉ ይነጥቁ ነበር። ሳይንቲስቶች የሰውነትን ህዋስ ሳይጎዳ ባክቴሪያን ብቻ መርጦ የሚገል ተአምረኛ መድኃኒት ለማግኘት ሌትና ቀን ይደክሙ ነበር። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ሴፕቴምበር 28 1928 በለንደን በሚገኘው ሴንት ሜሪ ሆስፒታል ውስጥ ነው። ስኮትላንዳዊ ተመራማሪ ዶክተር አሌክሳንደር ፍሌሚንግ አደገኛውን ስታፍሎኮከስ የተባለ ባክቴሪያ የመመርመር ስራ ላይ ነበር። ፍሌሚንግ በብልህነቱና በምርምር አቅሙ ቢደነቅም በላብራቶሪ አያያዙ ግን እጅግ ያልተደራጀ ሰው ነበር። የላብራቶሪ እቃዎቹን ተጠቅሞ ወዲያው የማጽዳት ልምድ አልነበረውም። በኦገስት ወር መጨረሻ ላይ ፍሌሚንግ ቤተሰቦቹን ይዞ ለወር ወደሚቆይበት እረፍት ከመውጣቱ በፊት በባክቴሪያ የተሞሉ በርካታ የመስታወት ሳህኖችን በላብራቶሪው ጠረጴዛ ላይ እንዳሉ ትቷቸው ወጣ። በሴፕቴምበር ወር ከረፍት ሲመለስ ግን በላብራቶሪ ውስጥ የታየው ነገር ታሪክን አቅጣጫ ሙሉ በሙሉ የሚቀይር ሆነ። ፍሌሚንግ በጠረጴዛ ላይ የተቀመጡትን የመስታወት ሳህኖች ሲያጸዳ በአንዱ ሳህን ላይ አንድ ያልተጠበቀ ነገር ተመለከተ። በሳህኑ ጥግ ላይ አረንጓዴ የሻጋታ ፈንገስ አብቧል። ነገር ግን የሚያስገርመው ነገር በዚያ የሻጋታ ፈንገስ ዙሪያ የነበሩ አደገኛ ባክቴሪያዎች ሙሉ ለሙሉ ጠፍተዋል። ፈንገሱ በዙሪያው ያለውን ባክቴሪያ አጥፍቶታል። ሌላ ሳይንቲስት ቢሆን ኖሮ ያንን የተበላሸ ሳህን አጥቦ ያስቀምጠው ነበር። ፍሌሚንግ ግን ቆመና በጥልቀት ተመለከተው። ይህ ፈንገስ ባክቴሪያውን እንዳያድግ የሚያደርግ ንጥረ ነገር እያመነጨ ነው ሲል ተረዳ። ያንን ፈንገስ በመለየት ፔኒሲሊየም ኖታተም ብሎ ሰየመው። የሚያመርተውንም ባክቴሪያ ገዳይ ንጥረ ነገር ፔኒሲሊን አለው። ምንም እንኳን ፍሌሚንግ መድኃኒቱን በብዛት ማምረት ባይችልም ከ10 ዓመታት በኋላ በኦክስፎርድ ዩኒቨርሲቲ የሚገኙት ሃዋርድ ፍሎሪ እና ኤርነስት ቼን የተባሉ ሳይንቲስቶች የፍሌሚንግን ማስታወሻ በመጠቀም ፔኒሲሊንን በብዛት ማምረት ቻሉ። በሁለተኛው ዓለም ጦርነት ወቅት ይህ በስህተት የተገኘ መድኃኒት በሺዎች የሚቆጠሩ የተጎዱ ወታደሮችን አካል ከመቁረጥና ከሞት አዳነ። ዛሬም ቢሆን ፔኒሲሊን ከ200 ሚሊዮን በላይ ሰዎች ህይወት እንደታደገ ይገመታል። ወደ ሁለተኛው አስደናቂ ግኝታችን እንለፍ። እስከ 19ኛው ክፍለ ዘመን መጨረሻ ድረስ አንድ ሰው አጥንቱ ቢሰበር ወይም የውስጥ አካሉ ቢታመም ሐኪሞች የችግሩን ምንጭ ለማወቅ የሰውን አካል በቀዶ ጥገና ከመክፈት ውጪ ሌላ አማራጭ አልነበራቸው። የሰውን አካል ሳይቀዱ ወደ ውስጥ ማየት የፈጣሪ ጥበብ ብቻ ተደርጎ ይወሰድ ነበር። ይህ ሁሉ ግን እንደ አውሮፓውያን አቆጣጠር ኖቬምበር 8 1895 በጀርመን ወርዝበርግ ዩኒቨርሲቲ ውስጥ ለዘላለም ተቀየረ። የፊዚክስ ፕሮፌሰሩ ቪልሄልም ሮንትገን በላቦራቶሪ ውስጥ የካቶድ ጨረሮችን በከፍተኛ የኤሌክትሪክ ቮልቴጅ በመስታወት ቱቦዎች ውስጥ የመልቀቅ ሙከራ እያደረገ ነበር። ሮንትገን ከቱቦ የሚወጣው ብርሃን እንዳያውክበት በማሰብ የመስታወት ቱቦውን በወፍራም ጥቁር ካርቶን ሙሉ በሙሉ ጠቅልሎ ሸፈነው። ላቦራቶሪውንም
ጨለማ አደረገው። ቱቦ ሙሉ በሙሉ የተሸፈነ በመሆኑ ምንም አይነት ብርሃን ሊወጣ አይችልም ነበር። ነገር ግን ሮንትገን ኤሌክትሪኩን ሲያበራ ከቱቦ ጥቂት ጫማ ርቆ የተቀመጠው አነስተኛ የባሪየም ፕላቲኖስ ሳይናይድ ኬሚካል የተቀባ ወረቀት እንደ ኮከብ ሲያበራና ሲያንጸባርቅ ተመለከተ። ሮንትገን በመደነቅ ኤሌክትሪኩን አጠፋው። ወረቀቱ ማብራቱን አቆመ። ሲያበራው ወረቀቱ እንደገና በጨለማ ውስጥ በራ። ከጥቁር ካርቶኑ አልፎ ወረቀቱን የሚያበራው ይህ ሚስጥር ምንድነው ሲል ሮንትገን ተደነቀ። የተለያዩ ቁሳቁሶችን፣ እንጨት፣ መጽሐፍትንና የብረት ሳህኖችን በቱቦውና በወረቀቱ መሃል አስገብቶ ሞከረ። ጨረሩ በሁሉም ነገር ውስጥ አልፎ ይሄዳል። በመጨረሻም እጁን በጨረሩ መንገድ ላይ ሲያደርግ በወረቀቱ ላይ የታየው ነገር ደሙን አቀዘቀዘው። በወረቀቱ ላይ በግልጽ የታየው የእጁ ስጋ ሳይሆን የእጁ አጥንቶችና ጣቱ ላይ ያሰረው የጋብቻ ቀለበት ጥላ ነበር። ሮንትገን የሰውን አካል ቆዳና ጡንቻ አልፎ አጥንትን ብቻ የሚያሳይ አዲስ የብርሃን ሞገድ ማግኘቱን ተረዳ። በወቅቱ የጨረሩን ባህሪ ሙሉ በሙሉ ስላላወቀ በሂሳብ ትምህርት ያልታወቀን ቁጥር ለመወከል የምንጠቀምበትን ኤክስ በመጠቀም ኤክስ-ሬይ ብሎ ሰየመው። የመጀመሪያው ይፋዊ የኤክስ-ሬይ ምስል ያነሳው የባለቤቱን የአና በርታን እጅ ሲሆን ባለቤቱ የራሷን አጥንት በፎቶግራፍ ላይ ስትመለከት በድንጋጤ ሞቴን በአይኔ ያየው ብላ ጮሃ እንደነበር ይነገራል። ይህ በጨለማ ክፍል ውስጥ በአጋጣሚ የተገኘ ግኝት በጥቂት ወራት ውስጥ በዓለም ዙሪያ በሚገኙ ሆስፒታሎች ጥቅም ላይ መዋል ጀመረ። ዛሬ ኤክስ-ሬይ ለሕክምና፣ ለካንሰር ምርመራ አልፎ ተርፎም ለአውሮፕላን ማረፊያ ፍተሻዎች መሰረታዊ መሳሪያ ሆኗል። ወደ ሶስተኛውና የሕክምናውን ዓለም ፍርሃትና ስቃይ ያስወገደ ድንቅ ግኝታችን እንለፍ። ማደንዘዣ ወይም አንስቴዥያ። እስከ 19ኛው ክፍለ ዘመን አጋማሽ ድረስ የቀዶ ጥገና ወይም የጥርስ ህክምና ማድረግ ለአንድ ታካሚ እጅግ አስፈሪውና አሰቃቂው የህይወት ገጠመኙ ነበር። በወቅቱ ህመም ማስታገሻ ወይም ማደንዘዣ ስላልነበር ሐኪሞች የታካሚውን እጅና እግር በገመድ አስረው ነበር አጥንት የሚቆርጡት ወይም ጥርስ የሚነቅሉት። ህመሙ በጣም ጽኑ ከመሆኑ የተነሳ በርካታ ሰዎች ከቀዶ ጥገናው ይልቅ በህመሙ ምክንያት ይሞቱ ነበር። ይህን ከባድ ስቃይ ያስቀረው ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በዲሴምበር 10 1844 በአሜሪካ ኮኔክቲከት ውስጥ ነው። በዚህ ዘመን ናይትረስ ኦክሳይድ የተባለ ጋዝ ሰዎች ተንፍሰው በመሳቅ ለመዝናናት በከተማ ትርኢቶች ይጠቀሙበት ነበር። ዶክተር ሆራስ ዌልስ የተባለ የጥርስ ሐኪምም በዚህ ምሽት በከተማው የተዘጋጀው የመዝናኛ ትርኢት ላይ ታዳሚ ሆኖ ተገኝቷል። በትርኢቱ ላይ አንድ ጋዙን የሳበ ሰው በደስታ እየሰከረና እየሳቀ መድረኩ ላይ ሲዘል ድንገት እግሩ ከከባድ የብረት ወንበር ጋር ተጋጨ። እግሩ በጽኑ ተጎድቶ ደም በከፍተኛ ሁኔታ ይፈሳው ነበር። ነገር ግን የሚያስገርመው ነገር ያ ሰው አሁንም ፈገግ እያለ ይስቅ ነበር እንጂ ምንም አይነት የህመም ስሜት አልታየበትም። ትርኢቱ ሲያልቅና ጋዙ ከደም ውስጥ ሲወጣ ሰውየው እግሩ እንደቆሰለ ያወቀው ደሙን ተመልክቶ እንጂ ምንም ህመም እንዳልተሰማው ለዶክተር ዌልስ ነገረው። ሌላ ሰው ቢሆን ኖሮ ነገሩን እንደ ተራ የመዝናኛ አጋጣሚ ቆጥሮ ያልፈው ነበር። ዶክተር ዌልስ ግን አእምሮ ውስጥ አንድ ትልቅ ነገር ብልጭ አለለት። ይህ ጋዝ ሰውየው ከባድ ጉዳት ደርሶበት እንኳን ህመም እንዳይሰማው ካደረገ የሰዎችን ጥርስ ያለምንም ህመም ለመንቀል ለምን አንጠቀምበትም ሲል ራሱን ጠየቀ። በቀጣዩ ዕለት ዶክተር ዌልስ የስራ ባልደረባውን እገዛ በመጠየቅ ያንን ጋዝ ሳበና የራሱን ጥርስ ያለምንም ህክምና ለመንቀል ቻለ። በታሪክ ለመጀመሪያ ጊዜ ማደንዘዣ በመጠቀም የተደረገው የጥርስ ህክምና በስኬት ተጠናቀቀ። ምንም እንኳን በወቅቱ የጋዙን መጠን በትክክል ባለመመጠኑ የተለያዩ ፈተናዎች ቢገጥሙትም የዌልስን ግኝት በመከተል ሌሎች ሳይንቲስቶች እንደ ኤተር ያሉ የተሻሉ ማደንዘዣዎችን ማዘጋጀት ቻሉ። በትርኢት መድረክ ላይ በአጋጣሚ የታየው ያ ሳቅ አመንጭ ጋዝ ዛሬ በሚሊዮን የሚቆጠሩ ሰዎችን ከቀዶ ጥገና ስቃይና ፍርሃት የታደገው የዘመናዊ አንስቴዥያ መሰረት ሆነ። የስኮትላንዱ ፍሌሚንግ የቆሸሸውን የመስታወት ሰሃን በቸልታ ቢጥለው ኖሮ፣ ፕሮፌሰር ሮንትገን በጨለማ ክፍል ውስጥ የበራውን ወረቀት ትኩረት ባይሰጠው ኖሮ፣ ወይም ዶክተር ዌልስ በመዝናኛ ትርኢት ላይ እግሩ የቆሰለውን ሰው ሳቅ እንደ ተራ ነገር ቆጥሮ አልፎት ቢሆን ኖሮ የዛሬዋ የህክምና ዓለም ሙሉ በሙሉ የተለየችና በፍርሃት እንዲሁም በስቃይ የተሞላች ትሆን ነበር። እነዚህ ሶስት ታላላቅ ታሪኮች የሚያስተምሩን አንድ ትልቅ እውነት አለ። ታላላቅ ስኬቶችና ግኝቶች ሁልጊዜ እኛ በያዝነው እቅድ መሰረት ብቻ
ብቻ አይመጡ። አንዳንዴ ስህተቶቻችንና ያልተጠበቁ አጋጣሚዎች የትልልቅ በሮች መክፈቻ ሊሆኑ ይችላሉ። ዋናው ነገር እንደነዚህ ሳይንቲስቶች ለአዳዲስ ነገሮች አእምሯችንንና አይኖቻችንን ክፍት ማድረግ ነው። ውድ የዓለም ታሪክ ማህደር ተከታታዮች፣ የህክምናውን ዓለም ስለለወጡ 3 ድንገተኛ ግኝቶች የነበረን ቪዲዮ ይሄን ይመስል ነበር። ይህንን ቪዲዮ ከወደዳችሁት አሁኑኑ ላይክ አድርጉ። ይህንን ቪዲዮ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። አዳዲስ ቪዲዮዎችን በየሳምንቱ ማክሰኞና ሐሙስ ይዤላችሁ የምመለስ ይሆናል። በሳምንት 2 ጊዜ የምለቃቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው ታሪክ እስከምንገናኝ ሰላም ሁኑ።